ሆዴ ውስጥ ተረሳ የቱርክ ፋሻዬ ቱናዬ 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 አንድ ላይ ቱናዬ ቱናዬ ልጄ ወልዳብኝ ሁለቱን አምጥታ ቤቷ ረሳችብኝ ቤቴ ረሳችብኝ ቱናዬ ቱናዬ ሸተተ ገላዬ ቱናዬ መንበሩ ልንገርሽ እናቴ ሆነ አንቺ ትናንትና ሁኔታሽ በቃ ይሄ ጭንቅላቱ የሰራ ሰው በቃ እኔማ ድንግጥ ብዬ ዋት ጂጂኮ ናት ነው ያልኩትኝ። በቃ ጂጂኮ አንቺ እናትክ እየተቀጠቀጠኝ ነው። መቼስ ሚስትክ አይደለም። አራዳ ረጋት ይድባለ እናትክ አያትክ እየተቀጠቀጡ ነው። ማዘር አያትክ እየተቀጠቀጡ ነው። ወይኔ ግን እግዚአብሔርን አሁን በጂጂ የሚናደድ ሊኖር ይችላል። ክርስቶስን ልንገርሽ ጂጂ ባዳምጥሽ ደስ ይለኛል። ጊዜ የለኝም። ላጥ አድርጌ ወደ ጌሜ ወደ ምናምን ስለሚል ብዙ አጀንዳ አለብኝ። ትናንትና ጋይስ ጊፍት ስሰጥ ለሀጂ ምንም አላለችም። ሀጂ አዲስ ሰው ነው። ሀጂ አዲስ ሰው ነው ይሸቅል እና በንጹህ የተሰጠን ጊፍት ነው ምንም ምናምን አለች። በቃ እኔ በቃ አም ላይክ ዋት እዛ ጂጂ እኔ ያልኩትኝ በቃ ጂጂ ካ እኔ ቤት ታየዋል የምትለወጥ መች መሰለኝ። ከዛ በኋላ ማታ በቴዲ አፍሮ ማለት ነው ላልከዳሽ ቃላለኝ ላልከዳሽ ቃላለኝ እስተላደረሽ ማለት ነው። አይ በቃ ዛሬ ተሻሽላለች አልኩኝ። እሷ ለነገሩ ከኮንዶም እና ከምን አትወጣም። ከተባለ እንዲህ በቃ ሰክራ ቅንዝዝ ብላ አየዋት። ቅንዝዝ ብላ እውነቷን ነው እኮ አንድ ሰው ምን አላት? ምንድነው ያላት? ደክረተሻል ያላት። ደክረተሻል። እኔ ልድገምልሽ፣ ያ ሰው ደክረተሻል ሲልሽ ነው ያበርሽው። ድክረትረት ትብለሻል። ይሄንን በዚህ አጋጣሚ ሳልነግርሽ አላልፍም። ያለኝ ሰው ትክክል ነበረ። ደክረተሻል። ምንም እኮ አልዋሸችም፣ አሳበደሽ እንጂ አሁንም ደክረተሻል። ያኔ እንደደከረሽው አሁንም ድክርክር ትብለሻል ማለት ነው። ከዛ ማታ ውዶቼ በቃ አትናገርም በቃ ሰላም ናት ብዬ ሄድኩኝ ትቻት። ጠዋት ስመታ ሩዋንዳ ሆኗል ቲክቶኩ። ምንድነው የስድብ የህፃን ልጅ መጫወቻ ይዛለች፣ አሻንጉሊት ይዛ ፀጉሯ በዚህ ተንጨፍርሮ እንዲህ ለወሬ ያደርሽ ባደርሽበት ቁናስ። ለነገሩ ቡና ቤት ሲሰራ ያደረ ሰው የሰካራም መጠጥ ምናምን የጣለው ቆርኪ ከኪሽው አይጠፋም። እንደዛ ነሽ አንቺ ማለት ማታ ባደርሽበት ፀጉር አትሊስት ፀጉር ይቀይረን። ያው ለምሳሌ ክለብ ዛሬ ይሄን ፀጉር በሄድበት ማለት ነው አርጌ ላብ አለ ምን አለ እዛ ስትሟሟቂ እንደዛ እናቴ። ዛሬ ግን ወይ ቤታ ግን እንዴ እኔም አልተኝቼ ዘና ብዬ ምናምን የሆነ ነገር ቀማምሽና ስመጣ ፀጉሯ በዚህ ጆቦ ብሏል። ድክረት ተብላለች። ይሄ ደግሞ የፈረደበት አንድ ፊልተር አለ። ቆይ ነው ያርጊያ